በልጄ ስም ነው የቆረጥኩት። አብይ እንኳን ደስ አለህ። በጣም ነው ደስ ያለኝ እኔ ላንተ ስለደረሰክ። ባለ አንድ መኝታ ቤት 9ኛው ዕጣ ያንተ ነው። ባለ አንድ መኝታ ቤት ደርሶካል። ሰማች። እንኳን ደስ አለህ። ባለ ደስ አለን። ከኔ ጋር ማብሮ ሊወጣላቸው እንኳን ደስ አላችሁ ማለት እፈልጋለሁ። ሳይ እሺ፣ ካሌብ መስፍን ለቀሪውም ደግሞ እንዴት ራስህ ነው የቆረጥከው ወይ ሰው ነው የቆረጠልህ? እንዴት ነው? እኔ ራሴ ነኝ። አቡ ጎበዝ፣ በጣም ደስ ይላል። እውነት በጣም ደስ ይላል። ባይዘዌ አብዛኛውን ጊዜ ሴቶች ነበር የሚደርሳቸው እና ወንድ የደረሳቸው ራሱ እህቶቻቸው የቆረጡላቸው ናቸው። እና አንተ ራስህ ቆርጠህ ስለደረሰክ ደስ ብሎኛል። ምን አለች ሚስትክ? ምን አለች? ደስ ብላት። እንደውም ልጄ ሴት ልጅ አለች፣ ሌላ የወንዱ ታናሽ፣ በወንዱ ስም ነው የቆረጥኩት። አሁን እሷን እያጠበቻት ነበረ ቪዲዮ ኮል ስደውል፣ ከዛ እስክጨርስ ድረስ ሳልነግራት ከጨረሰች በኋላ ነው የደወልኩላት። በደስታ ደስታ እንዳትላት አድራሱ ጨርሶ ይነገራል። ደስ ይላል። በጣም በእውነት በጣም ነው ደስ የሚለው። ቤት ትልቅ ነገር ነው። ቤት ደስ የሚል ነገር ነው። እውነት 2000 ብር ትኬት ቆርጠህ ቤት ሲደርስህ ትልቅ ነገር ነው እና ለእናንተ ትልቅ ለቤተሰብ እናንተ ለባለቤት ለልጆች፣ ቀጣይም ደግሞ ለሌላው እንደዚህ እድለኛ እንዲሆን ልባዊ ምኞቴ ነው። ለሌላው ላልደረሰው። አሜን። አሁን ሰርተህ ሲመጣና እንኳን ደስ አላችሁ ይላችኋል እና እሷ በወንድሟ ስም ቆርጣ ባለው ለመኝታ ምን ታርግ ላይቭ ላይ ሲተላለፍ አይተው ከስክሪን ላይ ቁጥራችን ወስደው እጣ ደርሷችኋል የሚከፈል ነገር አለ ይላሉ ሌቦች። ከኔ ቀድመው ደውለውላት ነበር። አስበው። እኔ ቶሎ ባላገኛት ኖሮ ይሄን ያህል ብር አስገቢ ቤቱን በስምሽ እንድናዞርልሽ ይሉና ያጭበረብሯት ይሆናል። ምንም የሚከፈል ክፍል የለም። 5 አይከፈልም። ከቆረጣችሁበት 2000 ብር ውጪ 5 ሳንቲም የሚከፈል ነገር የለም። 5 ሳትከፍሉ ነው ቤታችሁን በስማችሁ የምታዞሩት። እሷ ደግሞ